ውዶቼ ዛሬ እንግዲህ ፈሶሊያ እንሰራለን ማለት ነው። ፈሶሊያ በስጋ እንሰራለን ማለት ነው። ውድና የተከበራችሁ የቻናል ተከታታዮች እንዴት ናችሁ? ደህና ናቸው? እኔ ጋር ሰላም ነው። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ እንደምታዩት እዚህ ጋር ፈሶሊያ ያለኝ እንዲሁም ስጋ አለኝ ማለት ነው። ነጭ ሽንኩርት፣ ቀይ ሽንኩርት፣ እዚህ ጋር ደግሞ 7 አይነት ባህራት ቅልቅሎች አሉ። ዘይት፣ ቲማቲም፣ ድልህና ጫው አለኝ ማለት ነው። እንግዲህ ፈሶሊያ ለመስራት የሚያስፈልጉኝ ግብአቶች እነዚህ ናቸው ማለት ነው። በጣም አሪፍ ምግብ ነው ፈሶሊያ በስጋ ሞክሩት፣ ሁላችሁም ትወዱታላችሁ ማለት ነው። እና እንግዲህ ግብአቶቹ እነዚህን ይመስላሉ። እንደምታዩት እንግዲህ ያው የበግ ስጋ ነው እኔ የተጠቀምኩት። እናንተ እንግዲህ የፈለጋችሁትን ስጋ መጠቀም ትችላላችሁ ማለት ነው። እኔ ግን የበግ ስጋ ነው የተጠቀምኩት ለዛሬው ማለት ነው ውዶቼ። እንግዲህ ፈሶሊያው እንደምታዩት ነው። ስጋውንም ደግሞ እንደዚህ በትናንሹ ነው የቆራረጥኩት ማለት ነው። አነሳ አነሳ አድርጌ ቆርጬዋለሁ። ልክ ለጥብስ እንደምንጠቀመው አይነት አጠቃቀም ነው የተጠቀምኩት ማለት ነው አቆራረጡን። እና እንግዲህ ይህን ይመስላል። እንግዲህ እሳታችንን ጣድን። ስጋ ሽንኩርታችን እንደምታዩት እያበሰልን ነው። እና ሽንኩርታችንን እንደዚህ ትንሽ ዘይት አደረኩበት። ስጋው ጮማ ስላለው ብዙ ዘይት አልተጠቀምኩም። ትንሽ ዘይት ነው ያደረኩት ማለት ነው። እንግዲህ እንደዚህ ያደረግን ሽንኩርታችንን እንጣብሰዋለን ማለት ነው። የተወሰነ እንትን እስከሚሆን ድረስ እኔ እንግዲህ የምጠቀመው ብረት ድስት ትንፋሽ የማይወጣውን ብረት ድስት ስለሆነ ያው ብረት ድስቱ ላይ ሽንኩርቱ ትንሽ መስሎ ነው የሚታየው ውዶቼ። ብረት ድስቱ በጣም ትልቅ ብረት ድስት ስለሆነ ማለት ነው። እና እንደምታዩት እንግዲህ እንደዚህ እያደረግን ሽንኩርታችንን በዚህ መልኩ እያበሰልን ነው። በዚህ ብረት ድስት ስትሰሩ ቪዲዮ ለመቅረጽ በጣም እንትን ይላል ይከብዳል። ምክንያቱም እንፋሎቱ ይወጣል ማለት ነው። በጣም እንፋሎት አለው። ያው ብረት ድስቱ የማፈን ነገር ስላለው ለዛ እንፋሎት አለው ማለት ነው ውዶቼ። ወደ ውስጥ ጎድጓዳ ስለሆነ ማለት ነው። እና እንግዲህ እንደዚህ አድርገን ሽንኩርታችንን በዚህ መልኩ እንደዚህ ጥብስ አደረግን ነው ማለት ነው ውዶቼ። አሁን እንግዲህ ሽንኩርታችን እየበሰለ ነው። እጃችን ማቋረጥ የለበትም። ያው ሽንኩርቱ እኩል ሆኖ እንዲበስል አንዱ እንትን እንዳይሆን ማለት ነው። ከዛ እንግዲህ ስጋ እንጨምራለን። አሁን ስጋውን እንግዲህ እንጨምረዋለን በዚህ መልኩ ስጋችንን ጨመርን። ስጋውን ደግሞ ያው በደንብ መጥበስ ይጠበቅብናል ማለት ነው። ስጋውን እንደዚህ እያደረግን በደንብ እንጠብሰዋለን። እንግዲህ ምንም ነገር ሳንጨምር ነው የምንጠብሰው ማለት ነው። በዚሁም ደግሞ የስጋውም ቅባት እንዲወርድ እንደዛ በደንብ አድርገን እንጠብሰዋለን ማለት ነው ውዶቼ። ስጋውም ደግሞ ቶሎ ይበስላል። እንደዚህ በደንብ አድርጋችሁ ስታቁላሉት ስጋውም ደግሞ በኋላ ላይ ቶሎ ይበስልላችኋል ማለት ነው። ጊዜ አይፈጅም። ያው ስጋ ታውቃላችሁ ቶሎ አይበስልም፣ ረጅም ሰዓት ይፈጃል። እና እኔ ደግሞ በዚህ ብረት ድስት የምጠቀመው በአጭር ደቂቃዎች ሰርቼ ለመጨረስ ነው ማለት ነው። ያው ረጅም ጊዜ እንዳይወስድብኝ ከማለት አንፃር ነው። ጊዜያችሁን ላለመፍጀት በአጭር ሰዓት ሰርታችሁ ለመጨረስ ግዴታ ይሄንን ብረት ድስት መጠቀም አለባችሁ ማለት ነው። እንደምታዩት እንግዲህ እዚህ ጋር ቅመሙን ጨመርኩት። ይህ ቅመም ቡኻሪ የሚባለው ቅመም ነው። ሁላችሁም ታውቁታላችሁ ብዬ ተስፋ አድርጋለሁኝ። አረብ ሀገር ላይ ያላችሁ ሰዎች ማለት ነው። ይሄ 7 አይነት ቅመም አብሮ
በተርታ ነው በእርግጥ እነሱ የሚሸጡት። እንደዚህ ድርድረው ነው የሚሸጡት። አንድ ዕልባ ላይ ሆኖ ድርድረው ነው የሚሸጡት። ግን ያው ከዛ ካመጣችሁ ገዝታችሁ ስትጨርሱ ካመጣችሁ በኋላ ቤት አምጥታችሁ እቃ ላይ ዘርግፋችሁ ከዛ በኋላ ሁሉንም ታቀላቀሉትና በምትፈልጉት እቃ ቀናንሳችሁ ታስቀምጣላችሁ ማለት ነው። በጣም ቆንጆ ቅመም ነው። በጣም አሪፍ ቅመም ነው ማለት ነው። ሁሉም በቃላ ወይም ደግሞ ሁሉም ሱቆች ላታገኙ ትችላላችሁ። ሁሉም ሞሎች ላታገኙ ትችላላችሁ። አንዳንድ ሞሎች ላይ ነው ያለው። በርካታ ሞሎች ላይ አታገኙትም። ግን እንደምንም ፈልጋችሁ ብትገዙት በጣም ቆንጆ ቅመም ነው ማለት ነው። እና እንግዲህ ስጋችንን በዚህ መልኩ እንደዚህ በደንብ አድርገን እየጠበስን ነው ውዶቼ። ያው ሲበስልም ቶሎ እንዲበስልልን በደንብ አድርገን እንጠብሰዋለን። እንደገና የሽንኩርቱን የቅመሙንም ጣዕም እንዳነሳለን እንደዛ አድርገን በደንብ ልክ አሁን አያችሁት ጥብስ ይመስላል። ጥብስ የጥብስ ስጋ እየሆነ ነው ያለው ማለት ነው እንደምታዩት። እዚህ ጋር እንግዲህ ትንሽ ውሃ ተጠቀምኩኝ ማለት ነው። ትንሽዬ ውሃ ተጠቀምኩ። ሙቅ ውሃ ነው ግን የተጠቀምኩት ውዶቼ። ሙቅ ውሃ ትንሽ አደረኩኝ። ከዛ እንደዚህ ትንሽ እንትን አደርገዋለሁ ማለት ነው። እና እንደዚህ በደንብ እናማስለዋለን ማለት ነው ውዶቼ። አሁን እንግዲህ ፈሶሊያችንን እንጨምራለን። ፈሶሊያው ከበረዶ ቤት ነው ያወጣሁት ጋይስ። በረዶ ቤት ነበር፣ ለዛ ነው ነጭ የሆነው ማለት ነው። በረዶ ስላለው ነው። በረዶ ክፍል ነበር ተቀምጦ የነበረ፣ ለዛ ነው። እና እንግዲህ ፈሶሊያውንም እንደዚህ በደንብ አድርገን እናቀላቅለዋለን ማለት ነው። የቅመሙንም የስጋውንም መረቅ እንትን እንዲል በደንብ አድርገን እንደዚህ እናቀላቅለዋለን ውዶቼ። ስጋ እንግዲህ ቀረፋና ቅርፋ ተጠቅመናል። እንግዲህ እንደምታዩት ነው። ጫው ጨመርን፣ መጨረሻ ላይ ነው ጫው ጨመርኩት። ጫው ጨመርን፣ መጨረሻም ላይ መጨመር ትችላላችሁ፣ ግን እኔ አሁን ጨመርኩኝ ማለት ነው። እና ጫው ጨምሬ እንግዲህ እንደምታዩት እንደዚህ አድርጌ አብሬ ካቀላቀልኩት በኋላ አሁን እንግዲህ ቀጥታ እንደዚህ እንትን ካልነው በኋላ ይሄንን ውሃ እንጨምርበታለን ማለት ነው። እንግዲህ ውሃ ጨመርን እንደምታዩት በዚህ መልኩ ሆነ። ከዛ በኋላ እንግዲህ እንከድነዋለን። ከድን ነው ከዛ በሰለ ወጣ። እንደምታዩት ይሄን ይመስላል። እዚህ ጋር ቲማቲም ድልህ ጨመርን። እንደምታዩት ቲማቲም ድልህ ጨመርንበት ማለት ነው ውዶቼ። እንግዲህ በደንብ በስሏል። ስጋውም ፈሶሊያውም እኩል ነው የበሰለው ማለት ነው እንደምታዩት። ይህን እንደዚህ ከቀላቀልን በኋላ እንግዲህ እንደዚህ እናማስላለን። ቲማቲም ድልሃችንን ጨምረን ወዶቼ እዚህ ጋር ሽንኩርት እያበሰልን ነው። ነጭ ሽንኩርታችን እንደዚህ እናበስለዋለን ማለት ነው። ትንሽ ዘይት አድርገን እና በዚህ መልኩ ነጭ ሽንኩርቱን ትንሽ ቀላ እስከሚል ድረስ እንደዚህ እናማስለዋለን ማለት ነው።
ከዛ ካበሰልን በኋላ ነጭ ሽንኩርቱን ከላይ ጨምር ነው እንደምታዩት። ከዛ እንደዚህ እናቀላቅለዋለን ማለት ነው። እንግዲህ ፈሶሊያችን ወደ መጨረሻው ደረጃ እየደረሰ ነው ማለት ነው። በዚህ መልኩ እናበስለዋለን። እንግዲህ እንደምታዩት ያው እሳት ላይ የተወሰነ እንተወዋለን ማለት ነው። እየጨመርነው ነጭ ሽንኩርቱም እንዲሁም ደግሞ ቲማቲም ደግሞም እንዲዋሃድ። ከዛ እሳቱን አጠፋሁት። እንደምታዩት በዚህ መልኩ ሆኗል ማለት ነው። በጣም ቆንጆ ፈሶሊያ ነው። እንግዲህ ቃል ያደረግነው ለመበላት ደረሰ ማለት ነው። እንግዲህ ፈሶሊያ ይሄን ይመስላል ውዶቼ። ቻናሉን ከወደዳችሁት ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ቀላል አሰራር ነው። ሁላችሁም ሞክሩት። ሰላም ሁኑ።